ፊልሙ ሲጀምር አራት ጓደኛሞችን ያሳየናል። እነሱም ካቲ፣ ጆዲ፣ ሊሳ እና ኒክ ነበሩ። ኒክ የካቲ አክስቷ ልጅ ነበረች። ሁሉም በባህር ውስጥ በጥልቀት መዋኘትን ይወዱ ነበረ። ከአንደኛው የዋና ጉዟቸው በኋላ ኒክ በካቲ እጅ ላይ የሆነ ጠባሳን ትመለከታለች። ምንነቱንም ስትጠይቃት ካቲ ግን ምንም አይደለም ስትል ትመልሳለች። ከዚያ በድጋሚም ሌላ የዋና ጉዞን ለማድረግም ይወስናሉ። ነገር ግን የካቲ ባል የሆነው ግሬግ ለእሷ እንደሚፈቅድላት እርግጠኛ አልነበሩም። ከጉዟቸው በኋላም ካቲን ለመቀበል ሲል ግሬግ እየጠበቃት ነበረ። ኒክም ወደ ቤቷ በምትመለስበት ጊዜ ላይ ስለ ካቲ ጥሩ ስሜት የተሰማት ስላልነበረ ተጨንቃ ለሷ ትደውልላታለች። ኒክም ቤት እንደደረሰች ለታናሽ እህቷ አኒ ያጋጠማትን ነገር በሙሉ ትነግራታለች። በንግግራቸው መሃል ላይ ግን ድንገት ኒክ ከካቲ መልእክት ይደርሳታል። ይህም ወደ ቤቷ እንድትመጣ የሚናገር ነበረ። ኒክም ወደ ካቲ ቤት በመጣችበት ሰዓት ላይ ቤቱ ተመሰቃቅሎ ነበረ። ይህም ስለ ሁኔታው እንድትፈራ ያደርጋታል። በመመገቢያ ቦታው ላይም ግሬግ ተክዞ ተቀምጧል። የሆነ መጥፎ ነገርም እንደተፈጠረም በዚህ መረዳት እንችላለን። ኒክም ካቲን መፈለግ ትቀጥላለች። በግድግዳው ላይም ደም በተመለከተችበት ሰዓት ላይ በዛ ትደነግጣለች። በመጨረሻም በመታጠቢያ ገንዳ ውስጥ ካቲ መሞቷን ትመለከታለች። ይህንንም ያደረገው ግሬግ ነበረ። ከዚያ ጊዜ ጀምሮም ኒክ ውሃ በጣም መፍራት ትጀምራለች። ሰላምን ለማግኘትም በሚል ብቻዋን ወደ ህንድ ሀገርም ትሄዳለች። ከ9 ወር በኋላ ግን ኒክ ትመለሳለች። ጓደኞቿም አንድ ላይ በመሆን የባህር ዳርቻ ጉብኝትን ለማድረግ አስበው ነበረ። ልክ እንደደረሰችም ጆዲና ሊዛ በደስታ ይቀበሏታል። ብዙም ሳይቆይም አኒም ወደሷ ትመጣለች። ታላቅ እህቷንም ከቆይታ በኋላም በማግኘቷ ደስተኛ ነበረች። ቢሆንም ኒክ ግን ከካቲ ጋር አብረው የተነሱትን ፎቶ በተመለከተችበት ሰዓት ላይ የካቲ ትውስታ ይመጣባታል። እዚህ ቦታ የተሰበሰቡበትም ዋነኛ ምክንያት ካቲ ለመጎብኘት ታስብ የነበረውን ቦታ ለመጎብኘት ነበረ። በዚህ መልኩም እሷን ለማስታወስም አስበዋል። ብዙም ሳይቆይ ሌሎቹ በሚዘጋጁበት ሰዓት ላይ ካቲ ደግሞ በክፍሏ ለማረፍ ስትል ትገባለች። የተሻለ ስሜትን በሚሰማት ሰዓት ላይ ኒክ ሄዳ ትቀላቀላቸዋለች። ለአኒም በውሃ ውስጥ በጥልቁ መዋኘትን እንደተወች ትነግራታለች። አኒም የተፈጠረውን ነገር ስለምታውቅና ኒክም እስካሁን ድረስ የውሃ ፍራቻዋ እንዳለቀቃት በመገንዘብ ምንም አይነት መልስ ልትመልስላት አልቻለችም። በቀጣዩ ቀን ጠዋት ፀሐይ በምትወጣበት ጊዜ ላይ ወደሚያምረው ደሴት የሚያደርጉትን ጉዞ ለመጀመር ይዘጋጃሉ። ትናንሹ ጀልባቸው ላይም በመውጣት ጉዟቸውን ይጀምራሉ። ነገር ግን ጉዞ ቀላል የሚባል አልነበረም። ምክንያቱም ደሴቱ ላይ መድረስ ረጅም ጊዜ የሚወስድ ነበረ። አንዳንድ ጊዜ ማዕበል የሚነሳ ሰዓት ላይ ደግሞ ጉዟቸው የበለጠ ከባድ ሊሆንባቸው ይችላል። ኒክም ጉዟን ከመጀመሯ ብዙም ሳይቆይ የውሃ ፍርሃቷ ይመጣባታል። የማያልቀውንም ባህርን በተመለከተችበት ሰዓት ላይ ስለ ካቲ ማሰቧን ማቆም አልቻለችም። ካቲንም ታስባት የነበረችው በሞተችበት ሰዓት ላይ እዛው የነበረች ያክል በሚመስል መልኩ ነበረ። ግሬግ ሲያንቃትና የመሳሰሉት ነገሮች ይመጡባት ነበረ። ቢሆንም ኒክ ግን የራሷ ችግር የጓደኞቿን የመዝናኛ ጊዜ እንዳያበላሽባቸው በማሰብ ራሷን ከዛ ስሜት ለማውጣት ትወስናለች። ብትፈራም ነገር ግን ጉዞዋን ከነሱ ጋር ትቀጥላለች። ድንገት በመሃሉ ጉዟቸው ላይ አኒ መቅጸፏን ታቆማለች። የሆነ የተለየ ስሜትም እሷንም መሰማት የጀመራት ትመስላለች። ከሩቁ ሆኖም የሆነ ነገር እነሱን የተመለከታቸው እንደነበረም ነበር የምታስበው። ቢሆንም ግን ከሩቁ ምንም የሚታያት ነገር አልነበረም። ከዚያም በዝምታም ውሃውን ማጣራት ትጀምራለች። ከዚህ ስርም ምን ሊደበቅ እንደሚችል ማሰብ ትጀምራለች። ፍርሃቷን በጣም እየጨመረ ይመጣል። ነገር ግን ያንን ፍርሃቷን እንደምንም ለመቆጣጠር ትሞክራለች። ውስጧም የበለጠ ቢፈራም ነገር ግን ይህንን ነገር ለነሱም በማካፈል ሌሎቹም እንዲፈሩ ማድረግን አልመረጠችም። የአኒ እህት የሆነችው ኒክም የሆነ ነገር እንደተፈጠረባት በማሰብ ወደ አኒ ትሄዳለች። በማይገመተው ትልቅ ባህር ላይም ሆና አኒ ምንም ቢሆን ጥሩ ስሜት ሊሰማት እንደማይችልም እርግጠኛ ነበረች። ስለዚህም ጥሩ ስሜት እንዲሰማትና ጉዟቸውም እንዳይተጓጎል በሚል የእሷን ጀልባንም እየጎተተችላት ለመውሰድ ትወስናለች። ቢሆንም አኒ ግን በዚህ ፈቃደኛ አልነበረችም። ምንም እንኳን በየደቂቃው እየጠነከረ ቢመጣም ነገር ግን ፍርሃቷን መቆጣጠር እንደምትችል ለራሷ ማሳየት እንደምትፈልግ ትነግራታለች። ከደቂቃዎች በኋላም ጀልባቸውን ያቆሙና ወደ ባህር ውስጥ በጥልቅ ለመግባት ይወስናሉ። ሁሉም ትንሽ ረዘም ላለ ጊዜ ውሃው ውስጥ ገብተው ነበረ። ቢሆንም አኒ ግን ቶሎ ብላ ነበር የወጣችው። የሆነ ነገርም እሷን እየተከተላት እንደነበረ ማሰብ ትጀምራለች። ልክ ፍርሃቷን በጨመረበት ሰዓት ላይ ሊሳ ድንገት ትመጣለች። የተመለሰችውም አሳ ለማጥመድ ይዛ የነበረው መሳሪያ በመሰበሩ ምክንያት ነበረ። በሌላ በኩል ጆዲ ኒክን ለመዋኘት ወደ ጥልቁ ትገባ እንደሆነ ትጠይቃታለች። ኒክም ሳይነሷ ስለተነሳባት ይህንን ማድረግ እንደማትችል ትናገራለች። ቢሆንም እንደ እውነቱ ከሆነ ግን የድሮ ፍርሃቷ ስለመጣባት ነበረ። ይህ በእንዲህ እንዳለ አኒ የአይን ማጉያውን በመጠቀም አርቃ ትመለከታለች። ከሩቁም የባህር ዳርቻው ላይ ይጫወቱ የነበሩትን ህጻናት ትመለከታለች። ከዛ በተጨማሪም የሆነ ቦታ ላይ እርግቦች በብዛት መኖራቸውን ትመለከታለች። ይህም ምናልባት በብዛት የሚቆጠሩ አሳዎች በዛ ቦታ ላይ ይገኙ ስለሆነ እንደሆነም ትናገራለች። ይህም አኒ በትንሹም ቢሆን እንድትረጋጋ ያደርጋታል። ነገር ግን ድንገት መሃል ላይ እዛ አካባቢ የሚገኘውን ሻርክ ትመለከታለች። ወዲያውኑም አኒ በመፍራት ኒክና ጆዲን ትጠራቸዋለች። ወዲያውኑ ወደ ጀልባቸው እንዲመለሱና ሻርኩም እየመጣ መሆኑንም ትነግራቸዋለች። የሻርኩን ትኩረት ላለመሳብ በሚል በቀስታ መቅዘፍ ይጀምራሉ። ጆዲም ምናልባት ሻርኩ ጉዳት የማያመጣው ሻርክ ሊሆን እንደሚችል ትናገራለች። ቢሆንም የትኛውም ሻርክ ግን ያስፈራል።
ምሳ ሰዓት ስለደረሰና ሁሉም እየራባቸው ስለነበረ በቅርባቸው በሚገኘው ደሴት ላይ ለማረፍ ይወስናሉ። እዛ እረፍትም አድርገው ጆዲ የያዘችውንም አሳ ለመብላት ወስነዋል። አኒና ሊሳን በሚደርሱበት ሰዓት ላይ ምግቡን አዘጋጅተው ለመጠበቅ በሚል እነ ኒክ ከነሱ ቀደም ብለው ይሄዳሉ። ነገር ግን በቅርብ ርቀት ደግሞ እርግቦች ወደዛ ይመጣሉ። ከአኒ ጀልባ አጠገብም የሆነ ነገር ይንቀሳቀሳል። በደንብ አትኩራ ስትመለከትም በድጋሚ ሻርኩን ታየዋለች። በመፍራትም ወደ ሊሳ እየፈጠነች ለመሄድ ትወስናለች። ቢሆንም በዛን ሰዓት ላይ ግን ድንገት መቅሰፊያው ከእጇ ያመልጣትና ከሷም ርቆ ይወድቃል። እንደ ድል ሆኖ ሌላ ነገር ሳይፈጠር በእጇ ልታስገባው ችላለች። ልክ ዝቅ ብላ በተመለከተችበት ሰዓት ላይ ልቧ ሊቆም ደርሶ ነበር፣ ምክንያቱም ሻርኩ ከሷ አጠገብ ነበረ። በዛን ሰዓት ላይም አኒ ሊሳን ጮኻ ትጣራለች። ቢሆንም ሊሳ ግን ከሷ ርቃ ስለነበረ ልትሰማት አልቻለችም። በድንገት ሻርኩ ጀልባዋን ይነክስባትና እሷም እንድትወድቅ ያደርጋታል። ሊሳም እንደ ድንገት ወደ ኋላ ትመለከትና አኒም አደጋው ውስጥ እንደሆነችም ትመለከታለች። ሊሳም ወደ አኒ ለመድረስ በምትሞክርበት ሰዓት ላይ ሻርኩ የእሷንም ጀልባ ይገለብጥባታል። ሊሳም ሻርኩ ወደ አኒ እየመጣ መሆኑን በመመልከት ወዲያውኑ ራሷን እንድታተርፍ ትነግራታለች። ኒክና ጆዲም ወደ ኋላ በዞሩበት ሰዓት ላይ የተፈጠረውን ተመልክተው እነሱን ለመርዳት ወደዛ መሄድ ይጀምራሉ። ከደቂቃዎች በኋላ ሻርኩ ወደ እሷ እየቀረበ ነበረ። አኒም ወደ ጀልባዋ ለመመለስ ትሞክራለች። በዛን ሰዓት ላይም እግሯ ሊበላ ደርሶ ነበረ። ሊሳም በፍርሃት ውስጥ ሆና ወደ አኒ መጓዝ ትጀምራለች። ነገር ግን እሷ ጋር ከመድረሷ በፊት ድንገት ሻርኩ ይመጣና እሷንም ያጠቃታል። ሌሎቹም እንደዚህ ይደነግጣሉ። ነገር ግን ሻርኩ ከመመለሱ በፊት የአኒን ጀልባ መገልበጥ እንዳለባቸው ነበር ያሰቡት። የአኒንም ጀልባ ከገለበጡ በኋላ አኒ በቅርብ ርቀት በዳርቻው ላይ ይጫወቱ የነበሩ ህፃናትን ተመልክታ እንደነበረ ትናገራለች። ሻርኩም ወደ እነሱ መምጣቱ ስለማይቀርና ጥቃት እንዳያደርስባቸውም ለነሱ መፍራት ትጀምራለች። ድንገት ሻርኩ ወደ ጆዲ ይቀርባል። ነገር ግን መሃል ላይ ደግሞ ድንገት ይሰወራል። ጆዲም ወደ ህፃናቱ በመጮህ ልታስጠነቅቃቸው ትሞክራለች። ቢሆንም ግን እየሰሟት አልነበረም። አንደኛዋ ልጅ እንደ ድንገት ወደ ዳርቻው ዋኝታ ትወጣለች። ቢሆንም ሌላኛዋ ልጅ ግን ወይም ዴሚ በአንደኛው ታንኳ ላይ ተቀምጣለች። የዲሚ እናትም ከሩቅ ሆና እሷን ትመለከታት ነበር። ልክ ዴሚ ወደ ውሃው ውስጥ ዘላ ለመግባት ባሰበችበት ሰዓት ላይ ሻርኩን ትመለከተዋለች። ስለዚህም እየጮኸች እናቷን ታስጠነቅቃታለች። እናቷም ይህን ትሰማና የውሃው ዳርቻ ላይ የነበረችዋን ልጅ ጎትታ ታወጣታለች። ዴሚ ግን አሁንም በታንኳው ላይ ትገኛለች። ዝቅ ብላን በተመለከተችበት ሰዓት ላይ ግን ድንገት ሻርኩ ይመጣና ያጠቃታል። እንደ ድል ሆኖ ወዲያውኑ ጆዲ ወደ እሷ ትመጣና ወደ ጀልባዋ ላይም ታውጣታለች። ይህም ከሞት እንድትተርፍ ያረጋታል። ብዙም ሳይቆይ አኒና ሊከም ወደ ባህር ዳርቻው ሊደርሱ ችለዋል። ሲገለጥም እዚያ ያገኟቸው ሰዎች አንድ ቤተሰብ ነበሩ። አሳ ለማጥመድ ምንም እንኳን ከባሎቻቸው ጋር ቢመጡም ነገር ግን ባሎቻቸው አሁን ላይ ጠፍተውባቸዋል። ከጠፉም 2 ቀን ሆኗቸዋል። በዚህም ጊዜ ላይ ሴቶቹ በአካባቢው ምንም አይነት የስልክ ሲግናል እንደሌለ ይነግሯቸዋል። ነገር ግን ቀጣዩ ደሴት ላይ የስልክ ሲግናል ያለ ሲሆን በብዛት የሚቆጠሩ ሰዎችም እዛ ይገኛሉ። የዲሚንም ጉዳት ለማከም ወዲያውኑ የሕክምና እርዳታዎችን ማግኘት ይኖርባቸዋል። ወደ ቀጣዩ ደሴት ለመሄድ ቢያስቡም ነገር ግን አንድ ያላቸው ጀልባ ትንሽዬ የሞተር ጀልባ ነበረ። መጀመሪያ ላይ ኒክ በዚህ ሀሳብ አልተስማማችም። ከዚያም ግን አኒ ጉዟቸውን ሰላማዊ ለማድረግ አንድ ሀሳብን ታመጣለች። ይህም ሀሳብ 2 ጀልባዎችን ከሱ ጋር አንድ ላይ በማሰር ለመጓዝ ነበረ። በዚህም ላይ ግን ይጨቃጨቃሉ። ምክንያቱም ኒክ በአኒ ሀሳብ ብዙ የምትስማማ አልነበረችም። ይህ በውሃ ላይ የአኒ የመጀመሪያ ጊዜዋ በመሆኑ ምክንያት ምን እያደረገች እንደሆነ እንደማታውቅ ኒክ ትነግራታለች። ከዛ በተጨማሪም የሆነ አደጋ ካጋጠማቸው በሚል ቀስትና ገጀራንም ይሰጧቸዋል። ከከባድ ጭቅጭቅ በኋላም ቢሆን ነገር ግን በመጨረሻ ኒክ አብራት ለመሄድ ትወስናለች። ከዚያም 3ቱ ጉዟቸውን ይጀምራሉ። ነገር ግን በቅርቡ ሌሎች ችግሮች ይፈጠራሉ። ይህም ጀልባው ውሃ ማስገባት ይጀምራል። ያንንም ከማስተካከላቸው በፊት ደግሞ ሞተሩም ይበላሻል። ያንንም ለማስተካከል በሚሞክሩበት ሰዓት ላይ ኒክ አንድ አስፈሪ ድምጽን ትሰማለች። ነገር ግን ባጣራችበት ሰዓት ላይ ምንም አይነት ነገርን አላገኘችም። ኒክም በዚህን ሰዓት ላይ ቀድሞውኑ ይህንን እቅድ ወዳው እንዳልነበረ ትናገራለች። አኒም የቻሉትን ነገር እያደረጉ እንደሆኑ በመናገር ለዛ መልስ ትሰጣለች። እየሞከሩ መሆናቸውንና እንደ ኒክም ከችግሮች ለመሸሽ እየሞከሩ እንዳልሆነ ትናገራለች። ጆዲም እነሱን ለማረጋጋት በመሃል ትገባለች። እናም ይህ የማይስተካከል ከሆነ እየቀጸፉም ቢሆን መሄድ እንዳለባቸው ትናገራለች። በጉዟቸው መሃል ላይ አኒ ማውራት ትጀምራለች። ለኒክም ሁሉንም ነገር ትነግራታለች። ኒክ በካቲ ላይ የተፈጠረውን ነገር ከተመለከተች በኋላ ከዛ መጥፋቷን ተከትሎ ኋላ የቀረችው አኒ ነበረች። ስለዚህም የቀብር ስነ ስርዓቱን ለካቲ ከመፈጸም ጀምሮ ብዙ ነገሮችን ያስተካከለችው ብቻዋን ራሷ ነበረች። ኒክ አኒና ካቲ ሁልጊዜ ደካማ ናቸው ብላ ነበር የምታስበው። ነገር ግን ይልቁኑ ከችግሮች እየሸሸች የነበረችውና ደካማዋ እሷ ነበረች። በድንገት እርግቦቹ ወደዛ ቦታ ደግሞ ይመጣሉ። ይህም ችግር እየመጣ መሆኑን ማሳያ ነበሩ። ጆዲም ጀልባውን የምታዞረው ሲሆን አኒ በሌላ በኩል ወደ ውስጥ የገባውን ውሃ እንድታወጣ ይነገራታል። ድንገት በመሃል ላይ ግን ሻርኩ እየፈጠነ ይመጣና ጀልባቸውን ይመታዋል። አኒም በዚህ ሰዓት ላይ ከጀልባው ትወድቃለች። እንደ ድል ሆኖ ምንም አይነት ጉዳት አልደረሰባትም። ኒክም ለአኒ በእርጋታ መልኩ ሆና ወደ ጀልባው እየዋኘች እንድትመጣ ትነግራታለች። ልክ በዛን ሰዓት ላይም ሻርኩ አኒን ይነክሳታል። ይህም ራሷን እንድትስት ያረጋታል።
ኒክም ሳታመነታ ከጀልባው ላይ ወርዳ አኒን ለማዳን ተወስናለች። እንደ እድል ሆነው አኒ ጃኬቷ ብቻ ነበር የተበላው። እናም ሰውነቷ ምንም አይነት ጉዳት አልደረሰበትም። ቢሆንም ግን ይመጣባቸው የነበረ አደጋ አላቆመም። ሻርኩም ተመልሶ ይመጣና እነሱን መከታተሉንም አላቆመም። ኒክም ሻርኩን ማስቆም እንዳለባቸው ታስባለች። ለሻርኩም አሳው ላይ ገመድን አስረው ለመስጠትና እሱንም በያዘበት ሰዓት ላይ ከጀልባው ጋር አስረውት ጀልባው ይዞት እንዲሰምጥ ነበር ሀሳባቸው። ወጥመዱንም ካስቀመጡ በኋላም ይጠብቃሉ። ከጊዜያት በኋላ በመጨረሻ ሻርኩ አሳውን ይበላና ጀልባውም ከሱ ጋር አብሮ መስጠም ይጀምራል። በዛም ሰዓት ላይ በደስታ ሆነው ከቦታው ለመሄድ ይወስናሉ። ነገር ግን ብዙም ሳይቆይ ወደ እነሱ ጋር እየተንቀሳቀሰ የሚመጣ የሆነ ነገር እንዳለ ይመለከታሉ። በድንገትም ሻርኩ ጀልባቸውን ይመታውና ከወጥመዱም እንዳመለጠም እንዲያቁም ያደርጋቸዋል። እንደ ድል ሆኖ ጆዲ ወደ ጀልባው ልትመለስ ችላለች። ቢሆንም ሻርኩ ግን እነሱን መከተሉን አላቆመም። ሻርኩም ጀልባውን በድጋሚ መታውና የበለጠ ውሃም ወደ ጀልባ ውስጥ እንዲገባ ያደርጋል። ይህም ያሉበትን ሁኔታ የበለጠ አስቸጋሪ እንዲሆን ያደርገዋል። ብዙም ሳይቆይ ኒክ ሌላ ሀሳብን ታመጣለች። በዚህ ጊዜም የአሳ ማጥመጃውን ለመጠቀምና በዚህ ወጥመድም እሱን ለመያዝ ነበረ ተዘጋጅተውም ሻርኩ በመጣበት ሰዓት ላይ ወዲያውኑ መረቡን ወደሱ በመወርወር እሱን ለማጥመድ ይወስናሉ። ነገር ግን ይህን ባረጉበት ሰዓት ላይ አኒ ድንገት ባላንሷን ትስትና ትወድቃለች። ይህም ራሷ በወጥመድ ውስጥ እንድትገባ ያደርጋታል። ከዚያም ኒክ በድጋሚ ወደ ውሃ ውስጥ በመግባት ከዚህ በፊት የተሰጣቸውን ገጀራ በመጠቀም የሻርኩን ሆድ ለመቅደድ ትወስናለች። በመጨረሻም ከዛ ለማምለጥና ወደ ቀጣዩ ደሴት የሚያደርጉትም ጉዞ የተሳካ እንዲሆንላቸውም ያደርጋል። ከወራት በኋላ ሁሉም ነገር ወደ ተከሰተበት ደሴት ይመለሳሉ። በዚህ ጊዜም ለካቲና ለሊዛ ማስታወሻነት የሚሆነን ስነ ስርዓት ያደርጋሉ። ጀግንነታቸውንና መስዋዕትነታቸውንም ያስባሉ። ከዚያ በተጨማሪም ወደ ዲሚም ይደውላሉ። እሷም በሻርኩ ከዚህ በፊት የተጎዳችው ልጅ ነበረች። ዲሚም ካደጋው ሙሉ ለሙሉ እንዳገገመች ትነግራቸዋለች። ቢሆንም ድንገት ግን በኔትወርክ ምክንያት ወሬያቸው ይቋረጣል። ቢሆንም ግን ዲሚ በሰላማዊ ሁኔታ ላይ መገኘቱ ያስደስታቸዋል። ፊልሙም እዚህ ጋርም ያበቃል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።